ሰላም ጤና ይስጥልን ውድ የጨፌ ሚዲያ ተከታታዮች እንደምን አላችሁ? የዕለቱ ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ ሀና ጌታውን አብሬያችሁ ቆያለሁ። በትላንትናው ዕለት የኢትዮጵያ ህብረት ስራ ኮሚሽን ቢሮ የሱፐርቫይዘር ስራ ክፍል ኃላፊዎች በጨፌ ወጣቶች ሁለገብ ህብረት ስራ ማህበር ዋና ቢሮ በመገኘት የማህበሩ የስራ እንቅስቃሴ ሁኔታ ምልከታ አደረጉ። ለተጨማሪ ዘገባ እንደሚከተለው ይቀርባል። በትላንትናው ዕለት የኢትዮጵያ ህብረት ስራ ኮሚሽን ቢሮ የሱፐርቫይዘር ስራ ክፍል ኃላፊዎች በጨፌ ወጣቶች ሁለገብ ህብረት ስራ ማህበር ዋና ቢሮ በመገኘት የማህበሩን የስራ እንቅስቃሴ ሁኔታ ምልከታ አደረጉ። በዚህ ምልከታ የተገኙት ሱፐርቫይዘሮች የማህበሩን ዋና የአሰራር ክፍሎች በፋይናንስ፣ በሰራተኞች ሰነድ፣ በሰነድ አያያዝና የስምምነት ውሎች አያያዝ እንዲሁም እየተገነቡ ባሉ ግንባታዎች ላይ የቀረቡትን ሰነዶችና የመስሪያ ቤቱን ሰራተኞች ማህበሩ የሚሰራቸውን የዶሮና ከብት እርባታ እና የሚገነቡ የገበያ ማዕከላትን የግንባታ ሳይቶች በቦታው ላይ በመገኘት ጉብኝት አድርገዋል። በዚህ ሱፐርቪዥን የተገኙት የኢትዮጵያ ህብረት ስራ ኮሚሽን አደራጅ ኃላፊ የሆኑት አቶ አስናቀ ሽበሺ እንደተናገሩትም አደራጅ ኃላፊዎች በማህበራት የሚገኙት የማህበራትን ስራ በሰባቱ ፒላሮች መሰረት በማድረግ ማህበራት ያሉበትን ሁኔታ ለማጠናከርና ደካማ ጎንን ደግሞ ለማስተካከል የሚያግዝ ነው ብለዋል። እዚህ ህብረት ስራ ማህበራት ላይ ለመገኘት የመጣንበት ዋነኛ ምክንያት ህብረት ስራ ማህበሩን ለማጠናከር ነው። ማጠናከር ስንል በራሳችን እንደ ኢትዮጵያ ህብረት ስራ ኮሚሽን ለማጠናከር የተዘጋጀ ቼክሊስት አለ። 7 ፒላሮች አሉት። እነሱ መሰረት አድርጎ የህብረት ስራ ማህበሩ ያለበትን ሁኔታ ለማየትና ጥሩ ጠንካራ ጎነቱን እንዲያጠናክር እንዲያስቀጥል፣ ደካማ ጎኖቹን ደግሞ ማስተካከል ያለበትን እንዲያስተካክል ለማገዝ ያህል ነው። አክለውም የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አሁን ባለበት ሁኔታ የሚያስደምምና ፕሮጀክቶችን በሰፊ ሁኔታ አስፋፍቶ የያዘና ጥሩ እንቅስቃሴ ላይ ያለ እንዲሁም ሀገሪቱ እየተከተለች ያለውን የዲጂታል መረጃ አያያዝ ስርዓት ውስጥ እየገባ ያለ ማህበር ነው ብለዋል። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር አሁን ባየነው ሁኔታ ላይ በጣም የሚያስደምም ነገር ላይ ነው ያየነው። ጥሩ ነገር ላይ ነው ያለነው። በጣም ፕሮጀክቶች በጣም በሰፋፊው የያዘበት ሁኔታና ትልቅ ደረጃ ላይ ያለ ህብረት ስራ ማህበር ነው። የተደራጀው በቅርብ ጊዜ ነው። 5 አመት ኦልሞስት 5 አመት ያህል ቆይታ ጊዜው ግን የዛን አይመስልም። ከዚህ 20-30 አመት የቆዩ ህብረት ስራ ማህበራቶች በተደጋጋሚ ጊዜ በመሄድም ክፍተቶች በሰፊው ነው የምናገኘው። ጨፌ ወጣቶች ላይ ግን ያየነው በጣም ጥሩ እንቅስቃሴ ነው ያገኘው። ኢቭን ከዛም አልፎ እየሄዱ ነው። አገሪቷ የምትከተለውን የዲጂታል የመረጃ አያያዝ ስርዓት ላይ ወደዛ ውስጥ ሁሉ እየገቡ ነው ያሉትና ይበል የሚባል ነው ያየነው። በጣም ትልቅ ነገር ላይ ነው። ፋርሞች በጣም ትልልቅ ፋርሞች አይተናል። የገበያ አዳራሾች አይተናል። እዚህ ያሉትን እዚሁ ማዕከሉ ላይ ያሉትን በሙሉ ያሉት ነገሮችን ሁሉ አይተናል። ይበል የሚያስብል ስራዎችን እየተመለከትንበት ሁኔታ ነው ያለው። በመጨረሻም አቶ አስናቀ ሽበሺ እንዳሉት አንዳንድ ማህበራት በማወቅ የሚዘነጓቸው አሰራሮች በማወቅ ህግን መጣስ፣ አዋጆችን መጣስና መተዳደሪያ ደንቦቻቸውን ከህግ ማፈንገጥ የሚታይባቸው ማስተካከል ሲሆን በጨፌ ወጣቶች ሁለገብ ህብረት ስራ ማህበር ውስጥ ግን ጠቅላላ ጉባኤን በአመት ውስጥ እንደሚጠራና ታች ድረስ እስከ ክልል ደረጃ በመውረድ ሀሳቦችን እንደሚቀበሉ ተመልክተናል ብለዋል። ህብረት ስራ ማህበራቶች አንዳንዴ በማወቅ የሚዘነጓቸው ነገሮች አሉ። ማስተካከል የሚገባቸው ነገሮች የሚያልፏቸው ነገሮች አሉ። በማወቅም እንኳን ነው። ብዙ ቦታ ላይ ደግሞ አዳዲስ አመራሮች ወደ ተቋም ይመጡና ስራ አስኪያጆችም ቅጥር ሰራተኞችም እና የማኔጅመንት አካላቶች አዳዲስ ይመጡና ሳያውቁት ይቀራሉ። ህብረት ስራ ማህበራቶችም እዛ ጋር የሚዘነጉ ነገሮች አሉ። ህግን ያለማክበር፣ ህግን የማጣስ ነገሮች አሉ። ህግ የጣሱ መመሪያዎች እያሉ አዋጅ እያለ አዋጅ እንጥሶ የሚሰሩባቸው ሁኔታ አለ። ኢቭን አደረጃጀት መተዳደሪያ ደንባቸው ራሱ ከህግ አንዳንዴ ፈንገጥ የሚልበት ሁኔታ አለ። እነሱም ማስተካከል ነው። ሻርፕ አድርገው ከአዋጅ የማይጣረስ መተዳደሪያ ደንብ እንዲኖራቸው፣ የአሰራር ስርዓት እንዲኖራቸው። ጠቅላላ ጉባኤ የበላይ አካል ነው የሚባለው፣ የህብረት ስራ ማህበራቶች የበላይ አካል ነው የሚባለው። እሱን ድምፁን የመቀበል ያለመጥራት ሁኔታዎች አሉ። ያለመተዋወቅ ማኔጅመንት አካሉና ስራ አመራር ኮሚቴውና ማኔጅመንት የጠቅላላ ጉባኤ ያለመተዋወቅ ሁኔታዎች አሉ። ጨፌ ላይ ግን በየአመቱ ጠቅላላ ጉባኤ እንደሚጠራ አረጋግጠናል። ከዛም ባለፈ ምንድነው የጠቅላላ ጉባኤ ሲጠራ ድምፁን በአግባቡ ያለመያዝ፣ ያለማክበር፣ እሱ ያስተላልፋቸውን ውሳኔዎች ተግባራዊ ያለማድረግ የበላይ አካል ጠቅላላ ጉባኤ ሆኖ ስራ አመራር ኮሚቴው ብቻ የበላይ ሆኖ የሚሰራበት ቦታ ነው የምንመለከተው። እንደ ጨፌ ግን
በውክልና የጠቅላላ ጉባኤን የሚተዳደረው 360 ምናምን የጠቅላላ ጉባኤ ተወካዮች አሉ። አንድ ሰው 32 አባላትን እንደሚተካ ያየንበት ሁኔታ አለ። ድምጹን የመስማት ጉዳይ አለ። ከዚህም ከባለፈ ወደ ታች ድረስ ወርደው በየማዕከሉ በያሉባቸው ቅርንጫፎች ክልል ድረስም እየወረዱ ጠቅላላ ጉባኤ ሀሳቦች እንደሚቀበሉ ያየንበት ሁኔታ አለ። አክለውም የስራ አመራር ኮሚቴ በጠቅላላ ጉባኤ የተሰጠውን የስራ ድርሻ እቅድ ማቀድና በማጽደቅ ቃለ ጉባኤ በመያዝ የተሰጠውን የስራ ኃላፊነት በአግባቡ በመወጣት የቁጥጥር ኮሚቴ ክትትል በማድረግ የስራ አስኪያጅና የቅጥር ሰራተኞች ፋይል በስርዓት በማደራጀት የሰራተኞችን መብት በመጠበቅ የሚሉትን በመመልከት የደረጃ እድገትና የሚያገኙትን ጥቅማ ጥቅም በማካተትና በመመልከት ጉድለቶችን በመሙላት ከህብረት ስራ ማህበራት አቅም በላይ የሆኑትን በስልጠናና በባለሙያዎች ስልጠና እንዲወስዱ በማድረግ የስልጠና ሁኔታን እናመቻቻለን ብለዋል። የስራ አመራር ኮሚቴ በጠቅላላ ጉባኤ የተሰጠው ድርሻ አለ። እየጠበቀ እሱን ይሰራሉ ወይ ነው። እቅድ አቅዶ በጠቅላላ ጉባኤ አጸድቆ ይሰራሉ የሚለውን ነገር ነው። እሱን ያየንበት ሁኔታ አለ። እሱን አንድ ክፍተት ካለ እሱ የሚያጠናክሩበት ነው። በእቅድ የመመራት ጉዳይ ላይ ምን ይመስላል? ቃለ ጉባኤ ይዛሉ ወይ? የተሰጣቸውን ተግባርና ኃላፊነት በሚገባ ይወጣሉ የሚሉትን ነገሮች እናያለን። በተመሳሳይ ቁጥጥር ኮሚቴ የመቆጣጠር ሂደቱን ሬጉሌት ያደርጋሉ፣ ይከታተላሉ። የተወሰኑ በጠቅላላ ጉባኤ የተወሰኑ ተግባራቶች ተፈጻሚነት አላቸው ወይ የሚሉት እናያለን። እዛው የስራ አስኪያጅና ቅጥር ሰራተኞችን ፋይላቸውን በአግባቡ የመደራጀት ዋስ በሚገባ የመጥራት ውል የመያዝ ጉዳይ ተጣሪነት ሁለቱ ቦታ ላይ ተጠያቂነት አለው። በህብረት ስራ ማህበሩ በቅጥር ሰራተኞችም ጋር መብታቸው የመከበር ሁኔታ ምን ይመስላል የሚለውን ያለን ክፍተት ካለ እሱ ነው ኢቫሉዌት እየተደረጉ ባላቸው የስራ አፈጻጸም እየተሞላላቸው የደረጃ እድገትም ጥቅማ ጥቅሞች የሚያገኙ ነገሮች መሆናቸውን እሱም ይታያል። እዛ ላይ ያሉ ክፍተቶችን እዚሁ እናያለን። ከዛም ባለፈ ሌሎች መመሪያዎች አሉ። በህብረት ስራ ኮሚሽን የወጡትም ከዛ ውጭ ያሉትን ከገቢ ግብር ከንግድ ጋር እንዲህ ያሉት ነገሮችን ህግና አክብሮ ከመስራት አንጻር ህጎች አሏቸው ወይ መመሪያዎች አሏቸው ወይ ከሌሉ እዚያው አሟልተን የምንሄድበት ግንዛቤ የምንፈጥርበት ነው። ከዛም ባለፈ ተቋማትና መሰረተ ልማት ጋር በተያያዘ የራሱ ጽህፈት ቤት እንዲኖረው መስሪያ ቦታ ምቹ ማድረግ ላይ እነዚህ ነገሮችን የማጠናከር ለይቶ የመደገፍ ጉዳዮች አሉ። በእነዚህ ላይ የምናያቸው ነገሮች አሉ። ከዚህ ላይ በህብረት ስራ ማህበራት የሚሸፈኑትን ክፍተቶች ለህብረት ስራ ማህበሩ ለራሱ ሰጥተን እናልፋለን። ከህብረት ስራ ማህበሩ አቅም በላይ የሆኑና በባለሙያዎች የሚያስፈልጉ ድጋፎች ካሉ ለይተን ሌላ ጊዜ ድጋፍ የሚደረግባቸው በስልጠና የሚሞሉ ጋፖች ካሉ በስልጠና እንዲገፉና እንዲሞሉ እናደርጋለን። የማኔጅመንት ውሳኔ ወይም የቶፕ ማኔጅመንት የመንግስት የበላይ አመራሮች ውሳኔ የሚያስፈልጋቸው ጉዳዮች ካሉ ለበላይ አመራሩ እንሰጥና በበላይ አመራሩ ውሳኔ እንዲሰጥባቸው እናደርጋለን። ጨፌ ላይ የሚያየነው የማጠናከር ሂደት ላይ ይህን በተከተለ መልኩ ነው። አብዛኞቹ ስራዎች ጨፌ ላይ የሚሸፈኑ ነገሮች ያየናቸው ጉዳይ አለ። ለማኔጅመንቱ ሰጥተናል፣ ለቅጥር ሰራተኞች ሰጥተናል። ከዛ በላይ ያሉት በስልጠና የሚሞሉ ደግሞ ጋፖች አሉ። እነኛን ደግሞ ለይተን በጋራ ተስማምተንበት በስልጠና የሚሞሉ ጋፖች ብለን ወስደናል። እንደ ኢሲሲ እንደ ኢትዮጵያ ህብረት ስራ ኮሚሽን የማስፋፊያ መሪ ስራ አስፈጻሚ ተነጋግረን የስልጠና ፕሮግራም ተዘጋጅቶ የሚሰጥበት ሁኔታ እናመቻቻለን ተባብለናል። የኢትዮጵያ ንግድ ባንክ ህብረት ስራ ማህበራት የገና ባዛር በድምቀት ተከፈተ። አብዲሳ ፍቃዱ እንደሚከተለው ያቀርበዋል። የኢትዮጵያ ንግድ ባንክ ህብረት ስራ ማህበራት የገና ባዛር በድምቀት ተከፈተ። የኢትዮጵያ ንግድ ባንክ ህብረት ስራ ማህበራት ከታህሳስ 21 እስከ ታህሳስ 28 2018 ዓ.ም ድረስ ለተከታታይ 8 ቀናት የሚቆይ ባዛር አዘጋጅተዋል። የኢትዮጵያ ንግድ ባንክ የሸማቾች ኃላፊነቱ የተወሰነ ህብረት ስራ ማህበራት አራተኛ ዙር የገና ባዛር የተከፈተ ሲሆን በባዛሩ ከ20 በላይ አምራችና አከፋፋይ ህብረት ስራ ማህበራት የተሳተፉበት ሲሆን ለባንኩ ማህበረሰብ፣ ለግል ባንኮች፣ ለሰራተኞች እና ለአካባቢው ማህበረሰብ ለበዓል ፍጆታ የሚውሉ ግብዓቶችን በቅናሽ ዋጋ በማቅረብ የገበያ ሰንሰለቱን በማሳጠር ሸማቹ በቀጥታ ከአምራቹ እንዲሸምትና ምቹ ሁኔታ እንዲፈጥር ታልሞ የተዘጋጀ መርሃ ግብር መሆኑ ተጠቁሟል። ዘገባው የኢትዮጵያ ህብረት ስራ ኮሚሽን ነው። ለዕለቱ የነበሩን ዜናዎች እነዚህን ይመስላሉ። አዘጋጅ ያቀረብኩላችሁ እኔ ሀና ጌታውን ነበርኩ። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ጊዜ